ሰላም አለይኩም ወረህመቱላሂ ወበረካቱህ። ውድ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ያላህ ሰላምና እዝነት አይለያችሁ። ሀገራችን አላህ ሰላም ያርግልን እያልኩ ውዶቼ ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ በያላችሁበት አላህ ይጠብቅልኝ። እና እንዴት ናቸው ልኝ የሚወዱት? ከኔ ጋር አልሐምዱሊላህ ዳና ነኝ። እናንተ እንዴት ናቸው ልኝ? ክርስቲያን ወገኖች ሰላም ብያለሁኝ። እስቲ ዛሬ ደግሞ ማለት ነው በነገራችን ያው መቼም እንቁላል መስራት የሚጠፋ የለም ማለት ነው። እና የነ መዲያምን እንቁላል ስሙ ጠፋኝ። ቤት ቶማት ነው የሚሉት። ቤት ቶማት ትስላላችሁ ማለት ነው። እሺ ማነሽ ደግሞ እንደዚህ ታረግና ታረጋላችሁ እንደዚህ ታረጋላችሁ ማለት ነው ልጆች። እና እንዴት ናቸው? ከኔ ጋር አልሐምዱሊላህ ረብል ዓለሚን ደህና ነኝ። እናንተ እንዴት ናችሁ? እንግዲህ ቤት ጦማት መቼም መስራት የሚጠፋው ሰው የለም። እና ውዶች ስለምታበረታቱ ከልብ አመሰግናለሁ። ውዶች ሰፋ ባለቃ ስሩ ማለት ነው። እሺ ውዶች እዚህ ጋር እንቁላሉ ለቀቅ አድርጉት። እሺ ምክንያቱም አቧራ ምናምን የሆነ ቆሻሻ ነገር እና ውዶች ይህን እንደዚህ መታ መታ ታረጉታላችሁ ማለት ነው። እሺ እንደዚህ መታ መታ ታረጉና እሺ መቼም በነገራችን ላይ እንቁላል መስራት የሚጠፋ የለም። ቪዲዮ የኔት መጨረሻ የልኝ ውዶች ወዳቸዋለሁ፣ ያከብራቸዋለሁ እና እንዳነው እላቸዋለሁ። እዚህ ጋር ደግሞ ሽንኩርት እየበሰለልኝ ነው። ማሻአላህ ለይኮ ሞክሩት ትወዱታላችሁ። እንግዲህ ስሜ ምን መዲያም ተላጃ ጋር እየተላላስኩ አልመጣ የመዲያም ቅመሞች ዘና ፈታ የሚያደርግ ነገር ነው የምንፈልገው ብላችኋል። ግን እኔ የምላደርግ እንግዲህ ሰብስክራይብ ላይክ እያደረጋችሁ ወይ አበረታታችሁኝ አገር ገብቼ ጥሩ ጥሩ ነገር እያያዝኩላቸው ልምጣ ማለት ነው። እንደዛ ነው የምላችሁ ማለት ነው። እና ውድ ሀገሬ ልጆች ይሄን ይመስላል። ቲማቲም እየበሰለ ነው ውዶች፣ ይታያችኋል። ፍልፍል አስዋጥና ትንሽዬ ስኳር ብየቆጭ እስተፍረላ ላዚም መላሸዎች ጥሬ ጨው ይሄን እና እዚህ ነው። ተዛ እንደዛ አረግና ያረግበታል። እንደዛ አረግና ከዛ መሰል አደርገዋለሁ ማለት ነው። እሺ ብቻ እና እናቶቼ፣ ማሮቼ፣ ፍቅሮቼ፣ ውዶቼ ስለምታበረታቱ ከእውነት ከልብ አመሰግናለሁ። የኔ ውዶች ክባሩልኝ፣ ከየረገዛቸውን ይክፋላችሁ፣ አይዞሽ በርቺ የምትሉ ማለት ነው። እሺ እና ወደፊት ደግሞ እንደዛ እየቀርነው ነው 2 ደቂቃ 3 ደቂቃ ብሰልና አመጣ ቅመሞች የኔ ውዶች፣ የኔ ፍቅሮች፣ የኔ ስቶች፣ የኔ ጣፋጮች መጨረሻ ላይ እንደዛ አድርጌ ያቀው እንቁላሉን ዶልኩት። እንቁላሉን ዶልኩላችሁ። ከዛ በኋላ እንደዛ አድርጌ መሰል አደርጋለሁ። እሺ ውዶች የእውነት ነው የምላችሁ፣ ያበደ ነው ወላሂ ነው የምላችሁ። እንደዚህ አድርጋችሁ ሞክሩት። የሆነ ስሩና ብሉ ቅመሞች። አንደኛ መዲያም ቤቱ ሸተተ ሪሃ የምትል ከሆነ ጥሩ ነገር ነው። ይሄን ሰርታችሁ ብትበሉ ለቁርስ አይሸትባችሁም ማለት ነው። ሽንኩርት ያለው ነገር መቼም እንደምሸት እናንተ አልነግራችሁም። ገባችሁ አቦ እና የኔ ወዶች፣ የኔ ፍቅሮች እንደዚህ ደርሷል። ከ5 ደቂቃ በኋላ እንደዚህ ሆነ። አሁን እንግዲህ ሳራዬን ጠብጠብ አድርጌ አምጥቼ ግልብጥ አደርገዋለሁ። ምክንያቱም ሰዎች አሁን ስለሌሉ
እንዳይቀዘቅዝ። እንቁላል ደግሞ ተቀዘቀዘ ጥሩ አይደለም። ስለዚህ ጣዕም የማይሰጥና ሀራራ ውስጥ ቅጭምነት አላግላቸዋለሁ ማለት ነው። ሽውዶች እና ሁላችሁም ስለምታበረታቱኝ አመሰግናለሁ። በቃ አሁን ሰርቼ ጨረስኩ ማለት ነው። በ5 ደቂቃ ውስጥ የሚደርስ ምግብ እና የኔ ወዶች፣ ለቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ እንደተለመደው ውዶች ስለምታበረታቱ በድጋሚ ከልብ አመሰግናለሁ። አላህ ሀገራችን ሰላም ያደርግልን። ስደት በቃ ብሎ ለሀገራችን አላህ ያብቃን። ውዶችዋ ሁላችንም አላህ ያርፈት እንጀራ ይስጥልኝ። ስለምታበረታቱኝ ውዶች ፈቅዳችሁ ወዳችሁ ሰብስክራይብ ለምታረጉ ከልብ አመሰግናለሁ። ክበሩልኝ። የእውነት ከልብ አመሰግናለሁ። ክበሩልኝ ውዶች። አላህ ኸይር ጀዛችሁን ይክፈላችሁ። አሰላሙ አለይኩም። መልካም ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ እንትን በሉ ማለት ቪዲዮውን እስከ መጨረሻው ልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። መልካም ጊዜ ኢንሻአላህ። በድጋሚ ደግሞ እንገናኛለን እና ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን በሌላ ቪዲዮ የምንገናኝ መልካም ጊዜ ይሆንላችሁ። ሰላሙን ሁሉ እየተመኘው ቻው ቻው። ወዶች ክበሩልኝ።